ከመቀሌ የመጣሁት መጀመሪያ ቀን ከትምህርት ተመልሰን ሀበን የሚባል የኔ እኩል እድሜ አለ ከኔ የሚማረው የኔ እኩል እድሜ አለ ከዛ ፈተና ነበር ቀጣይ ሰው ከዛ ያጠናን ነበርና ማሚ ሰው ሲመጣ ይሄ ሰው ይመጣል ብላ ትነግረኛለች ከዛ አዶናይ እኮ ይመጣል ብለን ነበር ከዛ እኛ የመሰለን አዶናይ ይመጣል አላሰብነው ምክንያቱም አዲስ አበባ ነው ያለው እንዴት ይመጣል ብለን አላሰብንም ዝም ብለ ቤተ ንባብ አለ ያ በጣም ሶሻል ሚዲያ በጣም 2014 ምናምን አውቀው ነበር ካናዳ ያለ ከዛ ቤተ ንባብ አለ የልጆች ከዛ እሱ ላይ ነበርንና በቃ ይመጣል ተብለን ምናምን እኛ 6 ሰዓት ነው እየጨረስነው ፈተና ላይ ነው የነበርነው ሌሎቹ ደግሞ 9 ሰዓት ነው የሚመለሱት ቤታቸው ከዛ እየጠበቅን እያለ መጡ ከዛ አዶናይ ቪዲዮ ቀርጾ ቤቱን አይቶ ምናምን ሲሄድ እንደዚህ አዶናይ ብዙ ልጆች ነው የሚወዱት በጣም ማለት ነው ከዛ በጣም ብዙ ልጆች አሉ የሚወዱት እና ትንሽ ነው የቀረችው ትንሽ ሰዓት ከዛ እባክህ ቆይ ትንሽ አልኩት ከዛ ናፒ ነበረ እንትና አምጣው ማይኮ አምጣው ተብሎ ቃለ መጠይቅ ተደረገልኝ ከዛ ተናገር ከዛ ወስድሻለሁ ተባልኩ ምን ነበር እንደው ተናገርሽ ትዝ ይልሻል ያ በጣም እስቲ እባክሽ መጀመሪያ ራሴን አስተዋወቅኩ ከዛ ከሸራሮ ተፈናቅዬ እንደመጣሁ ተናገርኩ ከዛ በኋላ ደግሞ መሆን የምፈልገው ሞዴል ዲዛይነር ነው የምፈልገው ምናምን ብዬ ስናገር ወስድሻለሁ አምራለኝ ከዛ አሁን በአብዛኛው ልጆች እንደሱ መሆን የሚፈልጉት ብዙ አሉ አይደል አሁን ማሳካት የሚችል ሰው የሚመኙት ነገር ማሳካት የሚችል ይወስዷል ከዛ እሺ ተፈቀደ ቤተሰብ ፈቀደ ያ ከዛ መጣሁ ወደሹ በጣም